እስከ ሞት ድረስ የታመንክ ሁን፣ የሕይወትን አክሊል እሰጥሃለሁ። የዮሐንስ ራእይ ምዕራፍ 2 ከቁጥር 10። እነሆ ዛሬ ይህንን አምላካዊ ቃል መሰረት አድርጋ የክርስቶስ ሙሽራ ጽኑ ሰማዕት የሆነችው ቅድስት አርሴማ መስከረም 29 ቀን ሰማዕትነትን የተቀበለችበት ቀን ነው። አላዊው ንጉሥ ድርጣድርት ላግባሽ ሚስቴ ሁኚ ብሎ በዝሙት በፈለጋት ጊዜ እርሷ ግን ቀድሞ ለክርስቶስ ራሷን ሙሽራ አድርጋ የመነነች ቅድስት ንጽሕት ሰማዕት ናትና እኔ የክርስቶስ ሙሽራ ነኝ፣ ያንተ ሚስት ያንተ ሙሽራ ለሆን አልችልም ብላ በተቃወመችው ጊዜ እርሷንና የእርሷን ተከታዮች የነበሩ የእርሷን አርያ ተከትሎ የነበሩ 27 ደናግል ሴቶችን አብሮ ብዙ ፈተና አድርሶባቸዋል። ብዙ መከራ አድርሶባቸዋል። መከራ እያደረሰ አሁንም ደግሞ ይጠይቃታል። ከኔ ጋራ ሁኚ፣ ሚስቴ ሁኚ፣ ንግሥት ላድርግሽ፣ ብዙ ደንገጡሮች ይኖሩሻል የሚንከባከቡሽ፣ ሀብቴ ንብረቴ ሁሉ ያንቺ ነው፣ ንግሥት ሆነሽ ትኖሪያለሽ ከኔ ጋራ ሲላት፣ እኔ ምድራዊ ንግሥትነትን አልፈልግም፣ እኔ ሰማያዊ ሙሽራ ነኝ፣ የክርስቶስ ሙሽራ ነኝ። አማን መነኑ ሰማዕት ጣዕማ ለዘዓለም ወከአቡ ደሞ በእንተ እግዚአብሔር ወተአገሱ ሞተ መሪረ እንዳለ ቅዱስ ኤፍሬም በሐሙስ ውዳሴ ማርያም ላይ። ሰማዕታት የዚህን ዓለም ጣዕም ናቁ፣ ደማቸውንም ስለ እግዚአብሔር አፈሰሱ። በእውነት ነው የናቁት የዚህን ዓለም። የዚህ ማሳያዋ ደግሞ ጽኑ ቅድስት ሰማዕት ቅድስት አርሴማ ናት። በዛሬው ዕለት ሰማዕትነትን የተቀበለች ታላቅ ሰማዕት የዚህ ቃል የዚህ የቅዱስ ኤፍሬም ምስክርነት ሰማዕት ማለት በራሱ ምስክር ስለሆነ የእውነት ምስክር ሰማዕተ ክርስቶስ የክርስቶስ እውነተኛ ምስክር የሆነችው ቅድስት አርሴማ በእውነት የዚህ ማሳያ ናት። በተደጋጋሚ እየጠየቃት መከራም እያበዛባት እሷና አብረዋት የነበሩ 27ቱ ሴቶች ደናግላን መከራ እንዲበዛባቸው እንዲራቡ ምግብ እንዳይሰጣቸው አድርጎ አሁንም መጥቶ ሲጠይቃት እኔ ክርስቶስ ሙሽራ ነኝ፣ ያንተ ሙሽራ ለሆን አልችልም በፍጹም ብላ የተናገረች ጽኑ ሰማዕት ናት ቅድስት አርሴማ። በዚህ ጊዜ እንደውም ሌሎቹ ይላል በረሃቡ ብዛት በመከራው ብዛት 9ኙ ልባቸው ትንሽ ጥርጣሬ ድካም እየመጣ በመሄደ ጊዜ እንደውም ከረሃቡና ከድካሙ የተነሳ 9ኙ አረፉ ይላል። በዛ መከራ ባረፉ ጊዜ እየመጥቶ ይሄው አብረውሽ ያሉት አርፈዋል፣ አንቺም እንደነሱ ትሞቻለሽ፣ እኔ ምልሽን ካልተቀበልሽ ካልሰማሽ ትሞቻለሽ ሲላት፣ በፍጹም አይሆንም አንቀላፍተው ነው አርፈው ነው እንጂ አልሞቱም አለችው። ይሄንም እንዲሆን ነገናና ተመልከት ከፈለክ አለችው ይላል። እርሷ ወደ ጌታዋ ወደ አምላኳ ሙሽራ ወደ ሆነችለት ወደ ጌታዋ እጇን ዘርግታ አቤቱ ጌታዬ ሆይ እነኚህን እህቶቼን አስነሳቸው ብላ በጸለየች ጊዜ እነኛ 9ኙ አርፎ የነበሩት ተነሱ ይላል። እግዚአብሔር የተመሰገነ ይሁን። ይሄንንም አይቶ ሊያምን አልቻለም። ምክንያቱም ጣዖት አምላኪ ነው፣ ልቡ በዲያብሎስ የተደፈነ ነውና እርሱ የፈለገው ከእርሷ ጋራ መሆን፣ በዝሙት ከእርሷ ጋራ መሆን፣ የእርሷን ማሰናከል ስለነበረ እሷ ደግሞ ለዚህ ዓለም ምኞት ለዚህ ዓለም ስጋዊ ፍላጎት ጭራሽ ያልነበራት ቅድስት ሰማዕት ነበረችና አልሰማ ስትለው ይሄ የሆነው 9ኙን ያስነሳችበት ሰኔ 17 ቀን ነው። ይሄም ይከበራል። መጨረሻ ላይ ብዙ መከራ አድርሶባት አልቀበል ስትለው በዛሬው ዕለት መስከረም 29 ቀን አንገቷን ቀልቶ ሰማዕትነትን የተቀበለችበት ቀን ነው። ከጌታ ከኢየሱስ ክርስቶስ ዘንድ
ቃል ኪዳን ተቀብላ ሰማዕት የሆነችበት ኪዳኗ ታላቅ ቅድስት ሰማዕት ናት። እነኛም አብረዋት የነበሩት 27ቱ ደናግላን በረከት እንዳያመልጣቸው እየተጣደፉ ከእርሷ ጋር ሰማዕትነት የተቀበሉበት ታላቅ ቀን ነው ዛሬ መስከረም 29። የሰማዕቷ የቅድስት አርሴማ ረድኤቷ በረከቷ በእኛ በሁላችን ላይ ይደር። ቃል ኪዳኗ ይጠብቀን፣ ምልጃዋ ይጠብቀን። የክርስቶስ ሙሽራ ናትና ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ታማልደን፣ በልባችን ያለውን ሁሉ ጭንቀት ታስወግድልን። በረከቷ በሁላችን ላይ ይደር። እንኳን አደረሳችሁ።